ሰላም ሰላም ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን ሁሉ ሰላም አለው። ቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እንግዲህ እኔ ያለው ዛሬ ተከስቻለሁ። ለማታውቁኝ ለዩቲዩብ ቻናሌ አዲስ ለሆናችሁ ሰዎች ጥሌ ወይም ጥላሁን ሀብቱ ይባላል። አብራችሁኝ ለነበራችሁ አስተያየታችሁን ስትለግሱኝ ለነበራችሁ ቤተሰቦቼ ደግሞ እንዴት ናችሁ አላችሁ? ይሄው እንግዲህ ዛሬ ተከስቻለሁ። ቤቱን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳዘናጉ። ባላችሁበት ሰላማችሁ ይብዛልኝ። ቻው። በቃ እኔ አሁን ማለት ነው እኔ እንትና እስቲ ቆይ ማለት ተረጋጋ። ቀስ ብለን እንጠይቀዋለን። ችግር የለውም ማለት ደመረ ቁጭ ቀስ ብለን እናወራው። ተረጋጋ እስቲ። ምንድነው ነገር ቸኩለት ትችላለህ። ቀስ በል በቃ እስቲ ቀስ ብለን እናወራው። ምንድነው? ምን ተፈጥሮ ነው? ምን ተፈጥሮ ነው ትላለህ እንዴ? አንተ ምንም እንደማያውቅ ትሆናለህ ማለት ጥሌ። በረከት ሌላ አለ እዚህ ቤት ውስጥ? እሱ ነው በረከት፣ ሌላ በረከት የለም። ግን ቀስ በል ተረጋጋ፣ እናውራ። አታስደንግጠው። መጀመሪያ ተረጋጋ እስቲ። ምንድነው አንተ ያደረከው? ምንድነው ያደረኩት? ነገርኛ። ቀስ ብለን ለምን አትነግረኝም? ዝም በል ደግሞ ተቆሳተራለህ እንዴ? በእናትህ እኔ ዛሬ አንተን ገድልሃለሁ። አይገርምህ? ጥሌ ምን እያልክ ነው? ለምን ረጋ ብለን ለማስረዳት አትሞክር? አለቃ ኬት አለቃው? የለም። የት አላለቃችሁ? ቆይ አንቺ የለም፣ አልገባም። እሱ እኮ በጧት አይገባም፣ አርፍዶ ነው የሚገባው። ቀስ ብለህ ጠይቀው። ማቀስ ጽቡ ምንድነው የተፈጠረው? እኔ እንጃ፣ እኔም አልገባኝም። እስኪ እሱ ይንገርህ። ምንድነው ለአለቃ ምን ብለህ ነው ከስራ ያስባረርካት? ከስራ የተባረረችው በማን ምክንያት ነው? ጽቡ ምንድነው ምክንያትሽ? እኔ ሲጀምር ስለተፈጠረው ነገር የማውቀው ነገር የለም። እሱንም ስጠይቀው ቶ ምንም አያደርግልህም ምን ያለኝ እንዴ እኮ አንተ የሆነ ነገር ነግረው እንደሆነ እኔ ሰምቻለሁ። እዚህ ስራ ቦታ የምንውለው ለዛ በቃ ከዛ አንፃር ነው። እኔ እናንተ አይደል የምንውለው እዚህ ስራ ቦታ በቃ ከዛ ውጪ የለም ሌላ ነገር። እንግዲህ እሱ ያለ እኮ አንተና አቀሳስረ የሆነ ነገር ማለት የሆነ ነገር አድርገህ ነው አሉ ያስባረርካት ልጅቷ። ጥሌ እስቲ መጀመሪያ አረፍ በልና በስትክክል የተፈጠረው ነገር ንገረኝ። እኔ ስራ ፈትቼ አንተ እሷንም ስራ አስፈትተህ ምን ከኔ ጋር ችግር አለበት? እኔ እኮ አሁን ለጉዳዩ አዲስ እየሆንኩ ነው። ረጋ ብለህ አስረዳኝ ስለተፈጠረው ነገር። በመቤቴ ሲጀመር ልሸመጠኝ ባልሆነ ማለት እንዴት አንተ ስራ ተባራለች እሷ። ሲጀመር እኔም ስራ ፈትቻለሁ። አንተ እንዴት እንደዚህ አይነት ሙድ ታራምዳለህ? አንተ ጥሩ ሰው አልነበርክ እንዴ? እሺ ጉዳዩን ንገረኝ። ምንድነው ጉዳዩ? ለአለቃህ ምንድነው የሆነ ነገር አቀሳስረህ እንደተባረረች ነው የሰማሁት። አንቺ ለምን አትናገሪም? የሆነ ነገር ጽጓንቺ ንገሪኝ እስቲ። እኔ ምን ብዬ ልንገርህ? በቃ ያለው ነገር እኔ እናንተ ነዚህ የምንለው የሆነ ፋይል የሆነ ነገር ሆነ ተባለ። ከዛ ነገሮች ወደ እኔ ዞሩ። እኔ ነኝ ቀኑን ሙሉ አንተ ማለት ክላስ ትማራለህ ምናምን ቀኑን ሙሉ እዚህ ቤት ነው አይደል ሙሉ። በቃ ግን ነገሮች ወደ እኔ መጡ። አንተ ነህ ያለው እዚህ ቤት አይደል? በቃ እኔ እናንተ ነን ያለነው። ግን ዞሮ ወደ እኔ እንዴት ተጠመጠመ? እኔ ነኝ ሙሉ እዚህ ስራ ቦታ። አንተ ምንም አላውቅም እያልክ ነው? በረከት ምንም አላውቅም። እንዴት አላውቅም? ከኔና ካንተ ውጪ እዚህ ስራ ቦታ የሚውል ሰው አለ? የለም። ስለዚህ በቃ እኮ ታዲያ እኔ እኮ ግራ የገባኝ እሱም እኮ ነው። ሲጀመር የሰራው ነገር ጥሩ አይደለም። ሲቀጥል ማለት ነው ይሄ ያንተ ቤት አይደለም። ታውቃለህ፣ ሁለታችሁም ተቀጣሪዎች ናችሁ አይደል? እኔ ለኔ ምን ዋስትና ኖሬኝ ነው እሷ ላይ እንደዚህ ማድረገው? እኔ ምን አውቅልሃለሁ? እኔ እንዴት ላቅ እችላለሁ? በረከት ያው መቼም ሰራተኛ ሲጀመር አሁን ጭራሽ እያናደርከኝ ነው። አንተ ጭራሽ መሸምጠጥ ደግሞ ያናድ። ቢያንስ ይቅርታ መጠየቅ አለብህ እኮ አይደል? እኔ ጉዳዩን አውቄው ነው ይቅርታ መጠየቅ ያለብኝ። ንገረኝና ጥፋቴ ከዛ በኋላ ይቅርታ የሚያስጠይቁ ነው ይቅርታ ጠይቃለሁ። ቆይ ሰውየውና ሰው ጉዳይ ያላችሁ ችግር አለባቸው? እኔ ምንም አውቀው ነገር የለም። እና እንዳለችው እኔ ሲጀመር እዚህ ቤት ግማሽ ቀን ነው ሙሉ ግማሽ ቀን ነው ሙሉ። ከዛ በፊት እኔ ባልኖርበት ሰዓት ምን ይፈጠር የማውቀው ነገር የለም። እኔ የማውቀው እሙላትን ግማሽ ቀን ብቻ ነው። የመባረሯ ምክንያት አታውቅም? ምንም የማውቀው ነገር የለም። እሱን ስጠይቀው ምንም አያደርግልህም ትሆነ ያለኝ። የት አለ እሱ አሁን? እሺ የለም፣ በጠዋት አይገባም እሱ። ነግሬህ የለ እንዴ? እኔ እሱን ከፈለገው ከሰዓት ነው ይመጣል። እኔ አሁን አንተን ነው ልፈልግ የመጣሁት። ቁጭ በልና በስትክክል አውራኝ። ምን እያደረክ ነው? ችግር አለበት እንዴ አንተ? ጋር ቆይ ተረጋጋ። አይደለም ቆይ ተረጋጋ። አንተ ምን ሆነክ ነው? አሃ እንደዚህ ነው እንደምትጠይቀው? ታዲያ እኔ እኮ በረከት አብረን እኮ ሰርተናል፣ ብዙ ነገር አሳልፈናል። ምን ሆነክ ነው አንተ? ቀስ አትልም እንዴ? በሽተኛ ያሟል እንዴ? አሃ ተረጋጋ። ዝም በል በእናትህ ልቀቅኝ። ዘረ ወደዛ እኔ ለምንድን ነው በስትክክል ማታስ? ዝም በል በእናትህ። ስለማላውቀው ጉዳይ እኮ ነው እየከሰስከኝ ያለኸው። ስለማላውቀው ጉዳይ አትበልኝ። ታውቀዋለህ ጭራሽ። ምንም አላውቅም። ምን ማለት ነው አላውቅም ማለት? አስባረርካታል እንዴ ልጅቷን? እኔ ምን አድርጌ ነው ያስባረርኳት? ኧረ መሸምጠጥ
ከአንተና ከኔ ውጭ እዚህ ቤት የሚሰራ ሰው አለ በረከት? ሌላ ሰው የለም አይደል? በቃ እኔ እናንተ ነው የምንሰራው። ከአንተ ውጭ ምንም ነገር ለሱ እኮ አንቺ ምን እየከሰስሽኝ ነው? አሃ ታዲያ ሌላ ሰው የለም እኮ በረከት። እዚህ ቤት ሌላ ሰው አለ። እኔ እናንተ አይደል አብረን የምንሰራው? ኢየሱስ ያንቺ ነው እኔ ግራ እየገባኝ ያለው ጽኑ። ታውቂኛለሽ፣ አብረን ነው የምንሰራው እና እኔ አሁን ባለውበት ሁኔታ ማንንም ምንም ልል እችላለሁ። በቃ ምንም ማንንም ምንም ከማለት ወደኋላ አይደለም መቼም ምን ያውን ባለውበት ሁኔታ በቃ እሺ፣ እንደዚህ እናድርግ። ከሰዓት ይመጣል እሱ። በስትክክል ቁጭ ብለን አራታችንም እናውራ። ምንም እናውራ። አንተ አሁን ባልተጨበጠ ነገር ነው እኔን እየከሰስከኝ ያለው። ምንም መሬት ባልረገጠ ነገር ነው። ኧረ በመድኃኒዓለም እኔ ደግሞ ጭራሽ መዋሸቱ ደግሞ አናድሽ። ተቀመጣለህ እንደ ነገር እያደረክ ነው። ቆይ መጀመሪያ እንደ ምን ሆነህ ነው? ቀስ በል እሺ። እኔ በማላውቀው ነገር ለምንድን ነው እየከሰስከኝ ያለህ? እኔ ጉዳዩን ባውቀው እኮ ችግር የለውም። አይደላት እየመታህ ነው እንደ የምታወራው ታዲያ ንቃቱ እኮ ነው። ቀስ ብለን እናውራው። አሃ በቃ ካረገ አንተንም እሷንም እንዴት እንደምግባባችሁ ታውቃለህ። እንዴት እንደዚህ አይነት ነገር ያደርግብኛል ብለህ ታስባለህ አንተ ሲጀመር? እኔ ግን በምታረገው ነገር በጣም ይቆጫል። የምሬን ነው የምልህ። በረከት ምን እያላችሁ ነው? ኧረ ፕራንክ ነው እና በዛ ነገር እንዴት ትቀልዳላችሁ? ነገሩ ጥፋተኛ እኔ ነኝ መጀመሪያ